የኢትዮጵያ መንግስት ከምርጫ ማግስት በዋሽንግተን አንድ ነገር እየጠበቀ ነው። ወደ ስምምነት ተደርሶ የመጨረሻውን ፊርማ እየተጠበቀ ነው። በዚህ አንድ ወሳኝ ፊርማ በሚጠበቀው ጉዳይም ጥንቅራችን ሊያደርሳችሁ የያዘው መረጃ አለ፣ የምትሰሙት ይሆናል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በቱርክ ዓለም አቀፍ ቴሌቪዥን ጣቢያ ቲአርቲ ዘ ኒውስ ሜከር ፕሮግራም ላይ ቀጥታ ቀርበው ጠቅላይ ሚኒስትር አብይ አህመድ ምርጫውን እንዲሁም በትግራይ ክልል ስላለው ውጥረት የተመለከቱ አነጋጋሪና ወቅታዊ ጉዳዮችን ያነሱበትን ቃለ ምልልስ ዳሰናል። ትሰሙታላችሁ። በምስራቅ አርሲ ዞን 2 ወረዳዎች እሁድና ሰኞ ዕለት በተፈጸሙ ጥቃቶች 13 ሰዎች መገደላቸውንና አንድ ቤተክርስቲያን መቃጠሉን የተመለከተ መረጃ በትናንትናው ዕለት መውጣቱን ተከትሎ በመንግስት በኩል ድምጾች ሲጠበቁ ቆይተዋል። ከዚህ ጋር በተያያዘም የክልሉ መንግስት ያለው ነገር አለ፣ የምትሰሙት ይሆናል። የኤርትራ ዜግነት ያለው ግለሰብ የኢትዮጵያ ዜጎችን በህገወጥ መንገድ ወደ አውሮፓዊቷ ሀገር ድንበር ለማሻገር ሲንቀሳቀስ እጅ ከፍንጅ መያዙ ታወቀ። የሰሜን አውሮፓ ሀገር ብሔራዊ ዜና ማዕከል ይፋ ያደረገው ይህ አነጋጋሪ ክስተትና በኢትዮጵያውያን ወቅታዊ ሁኔታ ምን ይመስላል በሚለውም ዙሪያ ጥንቅራችን ምላሽ አለው፣ ትሰሙታላችሁ። ከሰሞኑ በቱርክ አየር መንገድ ተርኪሽ ኤርላይንስ የተማረረው ኤርትራውያን ቅሬታ ጋር በተፈጠረ አነጋጋሪ ጉዳይም አካተናል። ዝርዝሩን ይዘናል። ከነዚህ ዕለታዊ መረጃዎቻችን በተጨማሪም የ7ኛ ሀገራዊ ምርጫ በ10 ቀናት ጊዜያዊ ውጤት ይፋ እንደሚደረግ፣ ከኢትዮጵያ ብሔራዊ ምርጫ ቦርድ መረጃ መሰጠቱን፣ በኢራን ሊፈጸሙ የሚችሉ ጥቃቶችን የሚያስቆም ውሳኔ በአሜሪካ ኮንግረስ መተላለፉን የተመለከቱ መረጃዎችንም አካተናል። ክቡራን አድማጮች ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የኢትዮጵያ መንግስት አንድ ወሳኝ ፊርማን እየጠበቀ ነው። ፊርማው ከዋሽንግተን ነው። የ468 ሚሊዮን ዶላር ቼክ ፊርማም ነው። ከብድር አከፋፈል፣ ከማክሮ ኢኮኖሚ ለውጥና በሌሎች በርካታ የሪፎርም ስራዎች የኢትዮጵያን ኢኮኖሚ ጠበቅ አድርጎ በመያዝ ተከታታይነት ግምገማዎችን እያካሄደ ያለው ዓለም አቀፍ የገንዘብ ድርጅት IMF በቅርቡ አድርጌዋለሁ ያለውን ግምገማ ተከትሎ ተጨማሪ ብድር ገንዘብን ለመልቀቅ እየተዘጋጀ ሆኖ ሲል ከዋሽንግተን አስታውቋል። በስታፍ ደረጃ ተደርሷል የተባለው ስምምነት በመጨረሻ የገንዘብ ድርጅቱ ቦርድ አባላት ፊርማና ማህተም መጽደቅ ይጠበቅበታል። በዚህ ዙሪያም ድርጅቱ መግለጫን አውጥቷል። ብድሩን ለመፍቀድና ለመልቀቅ አንድ የመጨረሻ ደረጃ ይቀራል። ቀሪው ስራ ቀደም ብሎ አዲስ አበባ ላይ ተሰርቷል ሲልም አስታውቋል። የኢትዮጵያ የብር ተመን ከቀደመው አሰራር በተለየ ሁኔታ በገበያ እንዲወሰን፣ መንግስት የሚሰጣቸውን ድጎማዎች ቀስ በቀስ እያነሳ እንዲሄድ፣ ታክስን አጠናክሮ መሰብሰብን ጨምሮ ያሉትን የገቢ ምንጮች በከፍተኛ ደረጃ እንዲያጠናክር ምክር ሀሳቦችን በመስጠት ተግባራዊነታቸውን ጭምር እየተከታተለ የሚገኝ ዓለም አቀፍ የገንዘብ ድርጅት IMF የኢትዮጵያ መንግስት የተሰጡትን ምክር ሀሳቦች መፈጸም እንዲችል የ3.4 ቢሊዮን ዶላር ብድር ፓኬጅ ያዘጋጀ መሆኑ የሚታወስ ነው። ይህ የብድር መጠን በመንግስት ምክር ሀሳቦችን አፈጻጸም በመገምገም በየዙሩ የሚለቀቅ ሲሆን IMF ባወጣው በሰሞኑ መረጃ መሰረት አሁን ግምገማውና የገንዘብ አለቃቀቅ ሂደት 5ኛው ዙር ላይ ደርሷል። የግምገማ ውጤቶች እየታዩ 3.4 ቢሊዮን ዶላሩ ላይ እየተቀነሰ የተወሰነው ገንዘብ ለኢትዮጵያ መንግስት ሲለቀቅ ቆይቷል። እናም IMF ላለፉት 4 ዓመታት በዚህ መልኩ ገንዘብን ሲለቅ የነበረ መሆኑን በመግለጽ አሁንም በተካሄደው የድርጅቱና የኢትዮጵያ ባለስልጣናት ስምምነት መሰረትም በስታፍ ደረጃ 468 ሚሊዮን ዶላር የሚለቀቅበት ሁኔታ እንደሚኖርም ባወጣው መግለጫ አስታውቋል። ይህም ከጠቅላላው 3.4 ቢሊዮን ዶላር ውስጥ ተቀናሽ የሚሆን ነው። ይኸው በስታፍ ደረጃ ተደረሰ የተባለው ስምምነት ተፈጻሚ እንዲሆን በIMF ስራ አስፈጻሚ ቦርድ በኩል መጽደቅ ይጠበቅበታል። እንደ IMF ሪፖርት ከሆነ ይህ የአሁኑ ብድር ገንዘብ የሚጸድቅና የሚፈቀድ ከሆነ እስካሁን ባለው ዙሮች ለመንግስት የተፈቀደው ጠቅላላ ብድር መጠንን 2.7 ቢሊዮን ዶላር አካባቢ የሚያደርሰው ይሆናል። ከጠቅላላ 3.4 ቢሊዮን የብድር ፓኬጅ ውስጥ ከዚህ በኋላ የኢትዮጵያ መንግስት የሚቀረው ቀሪ ብድር ገንዘብ 0.7 ቢሊዮን ዶላር ብቻ ይሆናል ማለት ነው። እስካሁን ያሉትን አካሄዶች የሚያሳዩት በስታፍ ደረጃ ስምምነት የተደረሰባቸው ነጥቦች ተንተርሶ የIMF ቦርድ ብድሩ እንዲለቀቅ የሚፈቅድ መሆኑንም ነው። IMF ያደረገውን የኢትዮጵያ ኢኮኖሚ ግምገማ ተከትሎ እንደ መካከለኛው ምስራቅ የተቀሰቀሰው ጦርነት በንግድ እንቅስቃሴ ላይ መስተጓጉል መፍጠሩን፣ ጊዜያዊ ነዳጅ እጥረት ማስከተሉንና የገቢ ነዳጅና ማዳበሪያ ዋጋን በከፍተኛ ሁኔታ ማናሩን IMF በዚህ መግለጫው አመላክቷል። ይህ ትልቅ ውጫዊ ተጽዕኖ ቢሆንም የኢትዮጵያ ኢኮኖሚ እንቅስቃሴ አሁንም ጠንካራ መሆኑንና በምርት እድገትና በሸማቾች ዋጋ ንረት ላይ ያሳደረው ተጽዕኖ እስካሁን መጠነኛ መሆኑን በዚህ ሪፖርት ላይ የተመላከተበት ሁኔታም ታይቷል። IMF የኢትዮጵያ መንግስት አሁንም በማክሮ ኢኮኖሚ ላይ ያለውን የለውጥ ሂደቶች አጠናክሮ እንዲቀጥልበትም በምክር ሀሳቡ አመላክቷል። የቢዝነስ አውዱ ከፈትፈት እንዲልና ለግል ሴክተር ሳቢ በመሆን እንዲመቻች የፋይናንሻል ዘርፉም እየተጠናከረ እንዲሄድም ማሳሰቢያ ተሰጥቶበታል። ይህ በእንዲህ እንዳለ የቀድሞ ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የወቅቱ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በቱርክ ዓለም አቀፍ ቴሌቪዥን ጣቢያ ቲአርቲ ዘ ኒውስ ሜከር ፕሮግራም ላይ ቀጥታ ቀርበው ጠቅላይ ሚኒስትር አብይ አህመድ ምርጫውን እንዲሁም በትግራይ ክልል ስላለው ውጥረት የተመለከቱ አነጋጋሪና ወቅታዊ ጉዳዮችን አንስተዋል።
በሀገሪቱ የተካሄደው ምርጫ የጠቅላይ ሚኒስትሩን ተወዳጅነት ከመፈተሽ ባለፈ ማህበረሰቡ በየአካባቢ ባሉ አነስተኛ ግጭቶች ምን ያህል እንደተማረረ ያሳየበት መድረክ መሆኑን አቶ ጌታቸው ረዳ አስታውቀዋል። በቅርቡ በጅማና በአዲስ አበባ ከተሞች የነበረውን የምርጫ ሂደት በአካል መታዘባቸውን የገለጹት አማካሪው በአንዳንድ አካባቢዎች የተወሰኑ ተቃዋሚ ኃይሎች የጦር መሳሪያዎችና ፈንጂዎችን በመጠቀም ሂደቱን ለማስቆም ቢሞክሩም ህዝቡ ግን ይህንን ተቋቁሞ በነቂስ ወጥቶ ድምጽ መስጠቱን ጠቁመዋል። ጠቅላይ ሚኒስትሩንና ፖሊሲዎቻቸውን የሚደግፉ በሚሊዮኖች የሚቆጠሩ ዜጎች እንዳሉ ሁሉ ፖሊሲዎችን የሚቃወሙ ሌሎችን በሚሊዮኖች የሚቆጠሩ ሰዎች መኖራቸውንም አመላክቷል። በትግራይ ክልል ያለው ወቅታዊ ሁኔታ ግን ከሌሎች የሀገሪቱ ክፍሎች ፍጹም የተለየና አሳሳቢ መሆኑን አቶ ጌታቸው ረዳ በሰፊው አብራርተዋል። የቀድሞ ፓርቲያቸው የነበረው ህወሓት ሁሉንም የፍትሐዊ ጨዋታና የፍትህ እሳቤዎችን በመተው በጊዜያዊ አስተዳደሩ በመፈንቅለ ስልጣን በማድረግ የክልል እንቅስቃሴዎች በሙሉ ለመቆጣጠር መሞከሩን በቁጭት ገልጸዋል። ከእሳቸው ስልጣን የተረከቡት ጀነራል ታደሰ ወረደ በአሁኑ ወቅት ምንም ማድረግ በማይችሉበት ሁኔታ ላይ እንደሚገኙና ክልላዊ ጸጥታን ማረጋገጥ አለመቻሉንም ጠቅሰዋል። ብሔራዊ ምርጫ ቦርድ በአንዳንድ የአማራና ኦሮሚያ አካባቢዎች ምርጫ ለማካሄድ መቸገሩን ቢያሳውቅም በትግራይ ያለው የጸጥታ እጥረት ግን አሁን ምርጫ ማካሄድ ፍጹም የማይቻል እንዳደረገውም አስታውቋል። አቶ ጌታቸው ረዳ ከትግራይ ጊዜያዊ አስተዳደር ርዕሰ መስተዳደርነት ስልጣናቸው ስለመነሳታቸው ሲናገሩ በጉዳዩ ላይ የተለየ ቅሬታ ወይም ቁጣ እንደሌላቸው በግልጽ አስታውቀዋል። በኢትዮጵያ ፖለቲካ ውስጥ የተወሰነ የጤናማ አካሄድ ለማስገባት የቻሉትን ያህል ቢጥሩም ጥረታቸው ሙሉ በሙሉ ባይሆንም በከፊል የጊዜያዊ አስተዳደሩ የ2 ዓመት የስልጣን ዘመን በማብቃቱ ከስልጣን የሚነሱበት ጊዜ ደርሶ እንደነበር የገለጹት አቶ ጌታቸው እሳቸውን የተካቸው አካል ወደ ስልጣን ለመምጣት ያላደረገው ጥረት እንዳልነበረና ጉዳዩ ግን የግልን መናደድ ሳይሆን የስርዓት ጉዳይ መሆኑን አብራርተዋል። በአንጻሩ አንዳንድ የህግና ፖለቲካ ባለሙያዎች እንደሚሞግቱት በትግራይ ክልል እየተካሄደ ያለው የአመራር ለውጥ በሽግግር ሂደቱ ላይ የፈጠረው መናወጥ ቀላል አለመሆኑንና ካለፉት ግጭቶች ተምሮ ወደ መረጋጋት ለመሻገር የሚደረገውን የሰላም ስምምነት ትግበራ ተቋማዊ መሰረት እንዳያጣ ስጋታቸውን ይገልጻሉ። አቶ ጌታቸው ረዳ ህገወጥ መፈንቅለ ስልጣን በማካሄድ ራሱን የሾመው የህወሓት አመራር ለነጻና ፍትሐዊ ምርጫ አስተማማኝ የጸጥታ ዋስትና ሊሰጥ እንደማይችል ገልጸዋል። ተቃዋሚ አሰራሮች በሌሉበትና ህግ በሚጣስበት ሁኔታ የተረጋጋ የፖለቲካ ስርዓት መገንባት እንደማይቻል በአጽንኦት ተናግረዋል። ይህ በእንዲህ እንዳለ በምስራቅ አርሲ ዞን 2 ወረዳዎች እሁድና ሰኞ ዕለት በተፈጸሙ ጥቃቶች 13 ሰዎች መገደላቸውንና አንድ ቤተ ክርስቲያን መቃጠሉን የተመለከተ መረጃ በትናንትናው ዕለት መውጣቱን ተከትሎ በመንግስት በኩል ድምጾች ሲጠበቁ ቆይተዋል። ቢቢሲ አማርኛው ድረ-ገጽ በተለይ የኦሮሚያ ክልል አመራሮችን በማግኘት የተፈጠረውን ሁኔታ ለማጣራት ብርቱ ጥረቶችን አድርጌ ሊሳካልኝ አልቻለም ማለቱ የሚታወስ ነው። ቢቢሲ ጥቃቱን ፈጽሟል የተባለውን የኦነግ አመራርን ለማግኘት ያደረኩት ሙከራ አልተሳካም ማለቱን እንዲሁም የሚታወስ ነው። ማምሻውን የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በዚህ አርሲ ግድያ ዙሪያ መግለጫ የሰጡበት ሁኔታም ታይቷል። አቶ ኃይሉ ጥቃቱ ግንቦት 23 ቀን 2018 ዓ.ም በአርሲ ዞን አሰኮ ወረዳ በለታ ጨፌ ቀበሌ የተፈጸመ መሆኑን አመላክተው 7ኛውን ዙር ጠቅላላ ሀገራዊ ምርጫ ለማደናቀፍ ከታሪካዊ ጠላቶቻችን ተልእኮ ወስዶ ስምሪትን በመውሰድ የተንቀሳቀሰ ሽብርተኛ ቡድን የፈጸመውን ድርጊት ነው ሲሉም ተናግረዋል። ዓላማው የብሔርና ሃይማኖት ግጭት ለመቀስቀስ ያለመ ነበር፣ ከዚያ የከፋ ጉዳት ይደርስ ነበር ያሉት አቶ ያለው አዱኛ የኦሮሚያ ክልላዊ መንግስትና የፌዴራሉ መንግስት የጸጥታ አካላት ህዝቡን እያረጋጉ ነው ሲሉም ተናግረዋል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር የመመለስ ይሆናል። እስከዚያው መልካም ቆይታ